እግዚአብሔር በየትኛውም የህይወታችሁ ክፍል አሳልፎ አይሰጣችሁ። ለመናፍስቱም ለናቹራል ለሆነም ለየትኛውም ለክፉ ሰዎች እግዚአብሔር አሳልፎ አይሰጣችሁ። የበረታችሁ ጊዜ አድኗችሁ፣ የደከማችሁ ጊዜ አሳልፎ አይሰጥም። እንደዚህ አይነት አምላክ የለንም። እንደዚህ አይነት አምላክም አንከተልም። ስራ ስላለባችሁ ነው የምትሻገሩት። ያው መሻገር ጥሩ ነው ተብሎ ተነስቶ አይኬድም። ወዴት ነው የሚሄደው? ለምንድን ነው የሚሄደው? መቼ ነው የሚሄደው? የሚል ጥያቄ ይጠየቃል። አለማመናቸው እናንተ እንዴት አታምኑ ብሎ እነሱን ባህር ውስጥ ከቶ ብቻውን አልሄደም። አለማመናቸውን አልፎ አድኗቸው ስራው ቀጥሏል። ስለ ደከምክ መንገድ ላይ እየጣለ ቤት ማንም ከጌታ ጋር አብሮ አይሄድም። ካሻገረ በህይወት ላይ ተአምር ካደረገ እግዚአብሔር በተለያየ ነገር ከባረከና ከጎበኘ በውስጥም በውጭም እግዚአብሔር ጸጋ ካበዛል አንተ ጸጋ በስቶልህ ሰኪውርድ ሆነ በጣም እየዘመርክ ደስ እያለ እንድትኖር ብቻ አይደለም። ስለመሻገር ነው የምናገረው። ትሻገራላችሁ፣ አትቀሩም በምንም ተአምር። ካመናችሁ አብራችሁ ትሄዳላችሁ፣ ካላመናችሁ ጎትቶ ይወስዳችኋል። ጌታችን ኢየሱስ ክርስቶስ ይከተሉት የነበሩትን ደቀ መዛሙርቱን ብዙ ሰው ይከተለው ነበር። ከዛ መካከል 12 ነበሩት። 12ቱን ይዞ ከገሊላ ወደ ጌርጌሴኖን በጌንሳሬጥ ባህር ላይ ያደረገው የአንድ አዳር ጉዞ ነች። የአንድ ምሽት ትሪፕ ናት። ያቺን የአንድ አዳር ጉዞ ነው ወንድማችን ማርቆስ በ5 እና በ6 ቁጥር ውስጥ ያስቀመጠልን። ስራ ስላለባችሁ ነው የምትሻገሩት። ያው መሻገር ጥሩ ነው ተብሎ ተነስቶ አይኬድም። ወዴት ነው የሚሄደው? ለምንድን ነው የሚሄደው? መቼ ነው የሚሄደው? የሚል ጥያቄ ይጠየቃል። መሻገራችሁ ባይቀርም ግን በብዙ ፕሮግራም ነው ከጌታ ጋር የምትሻገሩት። እንዳልኳችሁ ነው ጌታ ኢየሱስ ክርስቶስ የሚከተለውን ሕዝብ ከአንድ ቦታ ወደ አንድ ቦታ 12ቱን ከአንድ ቦታ ወደ አንድ ቦታ ይዟቸው ሄዷል። በጣም የሚገርማችሁ ግን 12ቱ ብቻ ከሱ ጋር ሆኑ እንጂ ሌሎች ደግሞ በትንንሽ ታንኳዎች ተከትለውታል የሚል ቃል። እንኳን መንፈስ ቅዱስ ሳይሞላ ታምር ፍለጋ የመጣ ሕዝብ ይቅርና በእንደዚህ አይነት መንገድ የእግዚአብሔርን ቃል ለመስማት መንፈስ ቅዱስ ተሞልቶ በስነ ስርዓት የተቀመጠ ሰው እንኳን ቢሰማው ቀኑ ሙሉ ለመስማት የማይታገሰው አይነት ትምህርት ቀኑ ሙሉ ሲያስተምራቸዋል። መሸትሸት ለአይን ያዝ ሲያደርግ 12 ሰዓት አካባቢ ሲያልፍ ጌታችን ኢየሱስ ክርስቶስ መጣና 12ቱን ደቀ መዛሙርቱን በሉ ተነሱ አላቸው። ከህዝቡ ጋር አብረው ተቀምጠዋል። በሉ ተነሱ አላቸው። ምን እናርግ? እንሂድ። ወዴት? ወደ ማዶ እንሻገር። መሻገር መጽሐፍ ቅዱሳዊ በጣም ብዙ የመጽሐፍ ቅዱሳችን ክፍል ላይ መሻገር አለ። እንሂድ ያለው እሱ ነው። ይዘውት ሄዱ የሚለው እነሱ ነው። ከዛ ኢየሱስ ህዝቡን አሰናበተና 13ኛ ሆኖ መጣ እና እነሱ ቀኑ ሙሉ ቁጭ ብለው ሲሰሙ ነበር። እሱ ደግሞ ቀኑ ሙሉ ቆሞ ሲያስተምር ነው። በዛ ላይ ሳይበላ ነው ያለው። ደክሞታል። ፍጹም ሰው ነው ማለት። ጌታ ምን አላቸው? ከዚህ ተነስተን የምንሄደው በስተ ደቡብ ነው። ወደ ሀገራችሁ ይዛችሁኝ እንዳገቡ። ምክንያቱም ከ12ቱ 4ቱ አሳጥማጅ ነው። 4ቱም ደግሞ የተገኙት በስተ ምዕራብ በኩል እዚሁ ባህር ላይ እርሳቸውን የነቀሉበት ባህር ስለሆነ ጂኦግራፊካሊ እንትኑ አይጠፋቸውም አካሄዱ የባህሩ። ስለዚህ ተሸውደናል ብላችሁ በስተ ምዕራብ እንዳትወስዱ፣ ወደ ደቡብ ነው የምንሄደው፣ ጌርጌሴኖን ነው የምንሄደው። እግዚአብሔር ያሳየ ጌርጌሴኖን ማለት የመቃብር ከተማ ነው። የሙታን መናፍስት መኖሪያ ነው። ሂውማን 100% ፍጹም ሰው መሆኑ ያሳያቸው። መለኮትነቱንም እዚሁ ያሳያቸዋል። ሰው ነኝ ያላቸው ተኛ ብሎ ተኛ እና አንድ የሆነ NASV ነው የሚል አንድ ቨርዥን አለ። ምን ብሎ ተርጉሞታል? ኦሪጂናሊ ኮይኖዋን ወስደው ጌታ ኢየሱስ የተኛው ፊት ለፊታቸው አይደለም። ታንኳዋ ሲሰሯት ከስር አንድ ክፍል አላት እና ውስጥ ገብቶ ራሱን ስቦ ዘግቶ እንሻገር ጌርጌሴኖን እንሂድ አላቸው። ያው እንሻገር ማለት እንስመጥ ማለት ስላልሆነ እንደሚደርሱ እርግጠኛ ስለሆነ ጴጥሮስን አምኖት አይደለም። እሱ ያው ራሱን ነው የሚያምነው። እሱ ለራሱ የታመነ ነው። ቀዘፋቸው፣ መምሸት ጀምሯል። እሱ ደግሞ ብዙ ጊዜ ሌሊትና ባህር ይመቸዋል። ሮጦ የማያመልጡበት እጅ ያረገችው የማይሉበት ነገር ይመቸዋል። ብቻውን አድኖ እየተጠራ መኖር ይፈልጋል። የላችሁበትም ሊላቸው ይፈልጋል። እኔ ብቻ ነኝ ይላቸዋል። ክሮስ ላይ ብቻ ሳይሆን ማንኛውም የህይወት ክፍል ላይ ብቻዬን ነው ማድን ማለት ይፈልጋል። ድነት እዛ ሳልቬሽኑ ላይ ብቻ ሳይሆን እያንዳንዱ የህይወት ክፍል ላይ እሱ ብቻ ነው የሚታደግ። እሱ ብቻ ነው ጣልቃ እየገባ እየተናጠቀ የሚያሳልፍ። ይሄንን ማስተማር ፈልጓል እና ይዟቸው እየሄደ ነው። ይህ ኖርማል ነው። ከጌታ ጋር ስትሄዱ ማዕበል ከሌለ ቼክ ማድረግ ያለብህ ጌታ አለ ወይ ብለህ። ማዕበል ካለ ግን ከጌታ ጋር ከሆንክ ነገሩ ቀላል አይደለም። አሁን እኔ እየነገርኳቸው ያለው ነገር ቀላል አይደለም። እነሱ ብራዘር ኖርማል ውሃ ነው ያሰቃያቸው። እኛ የህይወት ማዕበል ሁሉ አለ እና እየሄዱ እያለ ኢየሱስ ተኝቷል። ማዕበል ብድግ አለ። ታንኳን ማናወጥ ጀመረ። ቀስ እያለ ያንቀሳቀሳታል። 13 ማይል እየቀዘፉ ገና 5ኛው ማይል ላይ ነው ጀምረው የተወሰነ እንደሄዱ ነው ማዕበሉ ተነሳ። ታንኳን ማወዛወዝ ጀመረ። ጂኦግራፊካሊ የጌንሳሬጥ ባህር አቀማመጡ ለማዕበል የተዳረገ ነው። ባይዘው የተወሰነ መሬት መንቀጥቀጥ ስለማያጣው አካባቢ ሁሌ ሱናሚ ይመጣል። ይሄኛውን የሚያክል አይመጣም እንጂ ብዙ ጊዜ ግን ይፈጠራል። ሲፈጠር እነ ጴጥሮስ ሲያጠምዱ ባህሩ ዳር ላይ ሆኖ ነው የሚያጠምዱት። ስሜቱን ሲሰሙ ሮጠው ነው የሚያመልጡ። አሁንስ መሃል ላይ ናቸው። ቀጥሎ ሌሊት ነው፣ እየሄዱ ነው። ተነሳ፣ ወደ ላይ ከፍ አረጋትና ጣላት። እንደገና የወረውራት ከ14 ሜትር በላይ ነው የወረወራት። ወደ 14 ሜትር ማለት G+ ስንት ማለት ነው?
ወረቀት መርከብ ቢሆን አትሊስት ይከብዳል ይችላል። ታንኳና ደሞስ ኢየሱስ ብቻ ነው ከውስጥ ያለው፣ በሙሉ ከላይ ናቸው። ደጅ ነው ያለው። ዥው ሲል ግልብጥ ይላሉ፣ ተያይዞ ይመለሳል። የተቻላቸውን በሙሉ ሞከሩ። አሳ አጥማጆች ስለሆኑ እንደምንም ቀዝፈን አትሊስት እሱ ያለን ቦታ እንኳን ባይሆን የሆነ ዳር እንውጣ ብለው ሲሞክሩ ከእጃቸው መሪያቸውን ተቀበላቸው ማዕበሉ። የመጨረሻው ሰዓት ላይ ውሃ ወደ ታንኳይቱ መግባት ጀመረ። ውሃ ወደ ታንኳ ገባ ማለት ታንኳው ይሰምጣል፣ ህይወት ያልቃል ማለት ዴዲንድ ሊቆረጥ ነው ማለቁ። ስለዚህ ልክ ማዕበሉ ላይ ታገሉ። ውሃ ወደ ውስጥ መግባት ሲጀምር እንሻገር ያለን እሱ አይደል? ታዲያ በእሱ እንሻገር እኛ እንሰቃያለን። እሱ ተኝቷል። ቀስቅሰው ጴጥሮስ ነው ሊሆን የሚችል። ኢየሱስ ላለመተኛት ብዙ ምክንያት ነበረው አይደል? አልፎ ነው የተኛው። ለምሳሌ ሮማውያን ሊገሉት ይፈልጉታል። ኢየሱስ አያስተኛም። መንግስት ሊገል ይፈልጋል ብትባል ሊገል ይፈልጋል ተብለህ አይደል ከመሰለ። ቀጥሎስ የአይሁድ ህግ መምህራን በዙሪያው እየተሽከረከሩ እየተመካከሩ ሊገሉት በጣም ብዙ ነገር። ቀጥሎስ መስቀል ሞት አለ ከፊት የማያስተኛው ነገር አለ። እሱን ሁሉ አልፎ እና ሱናሚ ደግሞ አለ የማያስተኛ 14 ሜትር ታንኳ እየተወረወረች ኢየሱስ አይነቃም። ጌታ ሆይ ሲሉ ብድግ። በጣም ሴንሲቲቭ ነው አይደል ለኛ ድምፅ። አሁን ብዙ ጊዜ እናቶች፣ አንዳንዴ ደግሞ አባቶች እናቶች ተኝተው ሌላ ክፍል የልጃቸው በጣም ትንሽ ኖይዝ ብድግ። ያን እኛ ቤት ስለማይሆን እኔ ተቀስቅሼ ነው ምነቅ። እስቲ ተነስ። እነሱስ ሲደክሙ ውለው ካለ ብድግ። ልክ እንደዛ ነው ኢየሱስ። ምንም ነገር አይቀሰቅሰው። የነ ጴጥሮስ ድምፅስ ብድግ ነው። ጌታ ሆይ ሲሉ አቤት። ስንጠፋ አይገድም እንዴ? ምን ማለት ነው? አንተ አጠፋም ነው እሱ ልማዱ ነው። ውሃ ላይ መራመድ፣ መሄድ፣ መውጣት፣ መግባት። አንተና ምንን መተንኛ ማለቃችን ነው። አንተ እንደለመደብህ እንኳን ልሰምጥ አትረጥብም። ስንጠፋ ነው ያሉት አይደል? ኧረ መሞታችን ነው። ውሃ ወደ ታንኳ ገባ ሲሉት ብድግ አይደል ያለው ኢየሱስ። ብድግ እና አየው። ሲያየው እግዚአብሔር ያሳይ 14 ሜትር የቆመ ውሃ ክድን ሊል ነው ላያቸው ላይ። በዛ ላይ ሌሊት ጨለማ ነው፣ ውሃ ላይ ነው፣ ማዕበል ላይ ያለ። የሚገርማችሁ ጌታ ኢየሱስ ክርስቶስ ሲነሳ ያደረገው ገሰጸው የሚል ቃል ባይዘዌ የሚጠቀመው ተርሚኖሎጂ ማርቆስ የሚጠቀመው ተርሚኖሎጂ ለአጋንንት ኢየሱስ የሚጠቀመው ቃል ይጠቀመው። ማዕበሉን ገሰጸው የሚለው ናቹራል ከሆነው ፕሮብሌም ጋር አይደለም ኢየሱስ ዲል ያደረገው ከመንፈሳዊ ዓለም ጋር። ትክክለኛ የማርቆስ ተርሚኖሎጂ ማለት ቃሉን አጥሩት ግቡና እናንተ። ኢየሱስ ሪቢክ አሁን አጠባል አለው ብቻ አይደለም የሚለው ገሰጸው ነው። የሚቀጥለው ከተማ ላይ 6000 አጋንንት ሊያስወጣ ነው። አይ ቴሪቶሪውን ሊያስለቅቀው። ስለዚህ እዚህ ጋር ባህር ውስጥ መጥቶ ዳይቨርት ማድረግ ይፈልጋል። ኢየሱስ የሚጠቀመው ትክክለኛ ቃል መናፍስትን በሚያወጣበት አይነት ቃል ነው ኢየሱስ የተናገረው። ከዛ ቀጥሎስ ባህሩ ነፋሱ ተወ። 14 ሜትር የሚዘል ውሃ ተው ሲል ኢየሱስ ጸጥ አለ አይልም። ታላቅ ጸጥታ የሚል ቃል አለ። ታላቅ የሚል ቃል አንብቧ። ታላቅ የሚል አለው ባይዘው ብድግ እያለ የሚዘል ውሃ ያኛውን ገስጾ ጸጥ በል ሲል ሲል ነፋስም ባህርም የሚታዘዙለት ይሄ ሰው ማን ነው? እስቲል ሰው ነው። ዋት ማነር ኦፍ ማን? እንደኔ ይበላል፣ እንደኔ ይጠጣል። እኔ ታንኳ ውስጥ እንቅልፍ ይዞት የቀሰቀስኩት እኔ ነኝ። እንደኔ ሰው አይደለም እንዴ? ፈሩ በሚለው ቃል ነው ማርቆስ መለኮትነቱን ያስተዋወቃል። እግዚአብሔር በቀደመው ኪዳን ሲና ተራራ፣ ኮሬብ ተራራ ምናምን ላይ ሲወርድ ሕዝበ እስራኤል እየተንቀጠቀጠ ሙሴ ይሉታል። አቤት እግዚአብሔር አይናገረን አንተ ተናገር ይሉታል። ፍርሃታቸው በየድንኳናቸው በር ላይ ቆሞ ሲንቀጠቀጡ ማለት ነው። መለኮት በክብር ሲመጣ ስጋ ለባሽ የሚፈራው ፍርሃት ማለት ኢየሱስ ፊታቸው ቆሞ ማዕበሉን ጸጥ ሲያደርገው የፈሩት ፍርሃት ኖርማል ፍርሃት፣ እግዚአብሔር ሲመጣ የሚፈራ ፍርሃት። ስለዚህ ኢየሱስ እግዚአብሔር ነው ማለት ነው። ከዛ ማዕበሉን ከገሰጸ በኋላ እነሱን ገሰጸ። መጽሐፍ ሲናገር በደህና ወደ ማዶ ደረሱ ይላል። ክብር ለኢየሱስ ይሁን። መድረስ አንድ ነገር ነው፣ መሻገር በጣም ትልቅ ክብር ነው ከጌታ ጋር። እግዚአብሔር በየትኛውም የህይወታችሁ ክፍል አሳልፎ አይሰጣችሁ። ለመናፍስቱም፣ ለናቹራል ለሆነም፣ ለየትኛውም ለክፉ ሰዎች እግዚአብሔር አሳልፎ አይሰጣችሁ። የበረታችሁ ጊዜ አድኗችሁ፣ የደከማችሁ ጊዜ አሳልፎ አይሰጥም። እንደዚህ አይነት አምላክ የለንም። እንደዚህ አይነት አምላክም አንከተልም። በየትኛውም አጋጣሚ እናንተ የጌታ ናችሁ። አለማመናችሁ እናንተ እንዴት አታምኑ ብሎ እነሱን ባህር ውስጥ ከቶ ብቻውን አልሄደም። አለማመናቸውን አልፎ አድኗቸው ስራው ቀጥሏል። ድካማችሁን አልፎ ጌታ ይሰራል። ስለ ደከምክ መንገድ ላይ እየጣለ ቤት ማንም ከጌታ ጋር አብሮ አይሄድም። አላመኑም፣ አድኗቸው ስራው ቀጠለ። እንሻገራለን። በፍጹም አትጠራጠሩ፣ እንሻገራለን። በጣም በቅርብ እግዚአብሔር ወደሚቀጥለው ነገር ይዞን ይሄዳል። በብዙ ተአምር፣ በብዙ ምልክት እንደዚያውን ኔቸር እንደ ቻይልድ እያዘዘ አጋንንት ኮማንድ እያረገ ኢምፐርሰን ሰይጣኑ ፊት ለፊት ሳይመጣ ከማዕበሉ ጀርባ ሲሆን መንፈሱን ገስጾ ማዕበሉን ጸጥ አድርጎ ኢየሱስ የሚመራው ለምንድን ነው? ምዕራፍ 5 ላይ 6000 አጋንንት ያለበት ሰው ዴሊቨር ማድረግ ይፈልጋል ኢየሱስ። ያንን ግለሰብ ነፃ አውጥቶ በሱ ላይ ባለ መንፈስ ደግሞ የታሰሩ 10 ከተማ የሚባል አለ። 10 በቁጥር 10 ከተሞች አሉ። አንድ ከተማ ነው፣ 10 ከተማ ነው እሱ እና ያንን ከተማ ዴሊቨር ማድረግ ኢየሱስ ይፈልጋል።
ኢየሱስ ሲመጣ ያለበት ድረስ አልሄደም አይደል? ኢየሱስ ገና ከባህር ሲወርድ መሬት ላይ ሲረግጥ ክፉ መንፈስ ያደረበሰው ከመቃብር እየሮጠ መጣ ይልና ኢየሱስ እግሩ ስር ወደቀና ያው የማርቆስ ወንጌል አጋንንት ስለሆነ የእግዚአብሔር ቅዱስ ሆይ ማን እንደሆንክ አውቃለሁ፣ ያለ ጊዜያችን ልታጠፋን መጣህን ሲለው መጽሐፍ ሲናገር ጌታ ኢየሱስ ክርስቶስም ከዚህ ሰው ውጣ ብሎ አዞት ነበር ይላል። አዞት ነበር የሚለውን ማርቆስ የነገረን ከእንትኑ በኋላ ነው። መጀመሪያ ኢየሱስ ሲያገኘው መንፈሱ ውጣ፣ ልክ ሲያገኘው ውጣ ሲለው ያለ ጊዜያችን ልታጠፋን። አሁን ሰውየው አይደለም አይደል? መንፈሱ ነው ኢየሱስን እያዋራው ያለው። ቀጥታ ማን ነው ስምህ ሲለው ብዙ ነንና ሌጊዮን። ኢየሱስ ትምህርት ነው። ስም ማን ነው ሲለው ሌጊዮን ነኝ ሲለው ከዚህ ሰው ውጣ። ሌጊዮን ማለት የአጋንንት ስም አይደለም። የአንድ የሮማውያን ባታሊዮን ጦር ዘንድሮ እዝ ብርጌድ ነው ላይ ያለው ማለት የራሱ ሙሉ ሃይራርኪ ያለው ሙሉ ባታሊዮን ጦር ምን አይነት ዲስትራክቲቭ እንደሆነ አስብ። ሰውየው ሲመጣ ጥርግ ነው የሚያደርገው ከተማ ተሸክሞታል። ከዛ ጌታ ኢየሱስ ክርስቶስ አሁን ሁሉንም ሰብስበው አንዱ ነው አይደለም የሚያወራው። ውጣ ሲለው 6,000ንም ነው የመዘዘው። ውጣ ሲለው እሪያዎቹ መንጋ ውስጥ ልግባ፣ ያለ ጊዜያችን ልታጠፋ መጣ። የተቀጠረ ቀን እንዳለ ያውቃሉ፣ የሚያጠፋቸው እሱ እንደሆነ ያውቃሉ። ገና ነው ጊዜው። አያችሁት? መንፈሳዊ ዓለም ላይ እንዴት የታይም ስኬጁል እንዳለ። ጊዜያችን እኮ ገና የቀጠርክልን እኮ የጥፋት ቀን ገና ነው። ሰይጣን በምን አይነት እውቀት እንደሚሰራ የሚጠፋበት ቀን እንዳለ ያውቃል። ያ ቀን እስኪደርስ ድረስ በጣም ብዙዎችን ወደዛ ጥፋት ይዞ ይሄዳል። ገና ነው እኮ ቀኑ ሲለው ጌታ ኢየሱስ ክርስቶስ አሁን ወደ ሲኦል ውረድ አይደለም ያለው፣ ውጣ ከዚህ። ይሄንን ሲጨርሱ ደግሞ ቅፍርናሆም ሄዱ። እነ ጴጥሮስ አገር ሄዱ። ያቺ የምናውቃትን 12 ዓመት እንደሚፈሳትን ሴት ደግሞ ፈወሰ። የተሻገሩት ይሄን ለመስራት በዛ ምክንያት ብዙ ሰው በሷ አመነ። ከዛ እሷ እየተፈወሰ ደግሞ የኢያኢሮስ ልጅ ሞተ። ኢያኢሮስ ቤት ደግሞ ሄደና የሞት አስነሳ። በጣም ሰፊ ስራ ከፊታችን አለ። በጣም ልነግራችሁ ከምችለው በላይ ሰፊ ስራ ከፊታችን አለ። ከዚህ በፊት ከተሰራው ስራ በላይ ግሎባሊ ቤተክርስቲያን ከዚህ በኋላ የምትሰራው ብዙ፣ ዩኒቨርሳሊ የክርስቶስ አካል ከዚህ በኋላ ያለባት አሳይመንት ትልቅ። ምክንያቱም እግዚአብሔር ዓለምን በልጁ ለመጠቅለል የመጨረሻው ሰዓት አሁን ይሄ ሰዓት። ስለዚህ እግዚአብሔር ምንም ነገር አድርጎ ዓለምን መጠቅለል ነው። አሳይመንቱ ማጋ ነው? ቸርች ጋር ነው ያለው አሳይመንቱ። በፍጹም ሌላ ሰው እንዳትጠብቁ። ይህን ስራ የሚሰራ እኔና እናንተን አጠቃላይ እንደ ክርስቶስ አካል ቤተ ክርስቲያን ዓለም ላይ ሁሉ ወንጌል ይሰበካል። የእያንዳንዳችን የግል አሳይመንት አለ። ካሻገረ በህይወት ላይ ተአምር ካደረገ እግዚአብሔር በተለያየ ነገር ከባረከና ከጎበኘ በውስጥም በውጭም እግዚአብሔር ጸጋ ካበዛልህ አንተ ጸጋ በስቶልህ ሰኪውርድ ሆነ በጣም እየዘመርክ ደስ እያለ እንድትኖር ብቻ አይደለም። እንደዚህ አይነት ፕሮግራም የለውም እግዚአብሔር። አንተ ላይ ያፈሰሰው ነገር ጎረቤት ያለው ሰው ያድነዋል። አንቺ ላይ የመጣው ነገር አካባቢሽ ላይ ያሉ ሰዎችን ወደ እግዚአብሔር መንግስት ይቀላቅላል። ኢንቨስትመንቱ ለሌሎች። የማትጠብቋቸው ሰዎች ተስፋ የላቸው። በቃ የማትጠብቋቸው እንደዚህ ነው እንዴ የምትሉት ያስደነግጧቸዋል። በወንጌል እውነት ልባቸው ተይዞ ማለት ከዚህ ውጪ እየሰማን አይደለም ሲሏቸው በፍጹም አትጠብቋቸው። ሁሉ ነገር የተደላደለ የሚመስል ሰው ወደ ሲኦል እየሄደ እንደሆነ ገብቶታል። ቸርች መንቃት አለብን። ቅዱሳን እንንቃ። ከመቼውም ጊዜ በላይ እጃችሁ ላይ የያዛችሁትን ወንጌል ስበኩት። ይበዛል። ብዙ ሰው ወደ እግዚአብሔር መንግስት የሚመጣበት ጊዜ አሁን ይሄ ነው። ጤነኛ በሆነ ንጹህ የሆነ የኬሪግማውን የሚሰብክ የምስራቹን የሚሰብክ በትክክል የክርስቶስ ኢየሱስን ወንጌል የምትሰብኩ ከሆነ እናንተ ውስጥ የሚፍለቀለቀው ሐሴትና ደስታ በምንም አይነት መንገድ ማንም ሊሰጣችሁ አይችልም። ክብር ለኢየሱስ። ስራ ስላለብን በጣም ትልቅ አሳይመንት ስላለብን ተያይዘን እንሻገራለን።